ፊልሙ ሲጀምር ወጣቱ ጄምስ በማረሚያ ቤት መኮንን ተይዞ ይታያል። መኮንኑም ጠንካራ መስሎ የሚታይ የመጀመሪያው እስረኛ እንዳልሆነና እንደሱ ያሉ ሰዎችን ለመያዝ በጣም ቀላል እንደሆነ ይነግረዋል። ብዙም ሳይቆይ ከእስረኞቹ አንዱ ጄምስን እስር ቤት ውስጥ ስለመጣላቱ ያሾፍበታል። ጄምስም ብስጭቱን የመታጠቢያ ቤቱን ግድግዳ በመምታት ይገልጻል። ወደ ኋላ 3 ዓመት ቀደም ብሎ በነበረው ትውስታ ጄምስ ከእናቱ ትሬሲ ጋር በመኪናቸው ውስጥ ሲወያዩ ይታያል። የትምህርት ቤት ባለስልጣናት ለትሬሲና ለጠበቃቸው በቁጣ ችግሮቹንና በመጥፎ የአመፅ ታሪኩ ምክንያት ጄምስን ወደ ትምህርት ቤት መቀበል እንደማይችሉ እንዲሁም ለሌሎች ልጆች አደገኛ ሊሆን እንደሚችል ያሳውቋቸዋል። ትሬሲም ጄምስ እንዳይሰማው በማሰብ ትምህርት ቤቱ ልጇን እስኪቀበል ድረስ እንደምትታገል ቃል በመግባት በንዴት የዳይሬክተሩን ክፍል ለቃ ትወጣለች። ቤት ስትደርስ ትሬሲ ጄምስን ጠበቃው ጉዳዩን እንደሚከታተለውና በመጨረሻም በትምህርት ቤቱ ተቀባይነት እንደሚያገኝ እየነገረችው ልታጽናናው ትሞክራለች። ከዛ በኋላ ጄምስ በቤት ውስጥ መዋል ይጀምራል። በንጋታውም ጄምስ ከተኛበት ተነስቶ ወተት ለመውሰድ ፍሪጁን ሲከፍት ወተት እንዳለቀባቸው ይመለከታል። ጄምስም ወተት ለመግዛት ወደ መደብር ይሄዳል። እዚያም ክሪስታልና ማን የተባሉ 2 ወጣቶችን ያገኛል። 2 ወጣቶችም የመደብሩን ባለቤት አታለው መደብሩን ይዘርፋሉ። በዚህ ግርግርም ጄምስ እንዳያዝ አዲስ ካገኛቸው ጓደኞቹ ጋር አብሮ ያመልጣል። በአንድ ስፍራም ተቀምጠው ሲያወሩ ጄምስ ለክሪስታልና ለማኔ የእግር ላይ ማሰሪያውን ያሳያቸዋል። ከዛ በኋላ ክሪስታል ጄምስን ለነገ እቅድ እንዳለው ትጠይቀዋለች። ጄምስም ሌላ ምንም እቅድ እንደሌለውና አብሯቸው ለመዝናናት ዝግጁ መሆኑን ይገልጽላቸዋል። በአሁኑ ጊዜ በእስር ቤት ጄምስና ጓደኞቹ ቢግ ቢልስና ራቢት በግቢ ውስጥ ሲጫወቱ አዲስ እስረኛ ክሪስ ወደ ግቢ ውስጥ ይገባል። ኪለርም አዲሱን እስረኛ ክሪስን ሊተናኮለው ይጠጓል። ይህንን የተመለከተው ጄምስም ጣልቃ ይገባል። ጄምስም ኪለር ክሪስን እንዲተወው ይነግረዋል። ይህም በሁለቱ መካከል አለመግባባት እንዲፈጠር ያደርጋል። ወደ ኋላ በነበረው ትውስታ ቤት ውስጥ ትሬሲ በጄምስ መኝታ ክፍል ውስጥ የአልኮል ጠርሙሶችን ታገኛለች። ሕይወቱን እያባከነ እንደሆነም በመንገር ትጮህበታለች። ነገር ግን ጄምስ ወደ ትምህርት ቤት ለመመለስ ፍላጎት እንደሌለው ይነግራታል። ብዙም ሳይቆይ ጄምስ ወደ ክፍሉ ሄዶ የእግር ላይ ማሰሪያ ቀበቶን ይቆርጠዋል። በአሁን ጊዜ ጄምስ ሻወር ቤት ውስጥ እያለ በጊለር ሰዎች ጥቃት ይደርስበታል። በዚህም ጊዜ ሻወር ውስጥ የነበረው ሌላኛው እስረኛ ክሪስም በቢላዋ ሆዱን ይወጋል። ወዲያውም ጠባቂዎች ሁኔታውን ለማረጋጋት ይገቡና የሕክምና ባለሙያ ለክሪስ እንዲጠራ ያደርጋሉ። ቀጥሎም ሌተናል ፋልተን ቢላዋን ወደ ሻወር ቤት ያመጣውን እስረኛ እንዲነግረው ጄምስን ይጠይቀዋል። ነገር ግን ጄምስ በጊለር ላይ ለመመስከር ፍቃደኛ ሳይሆን ይቀራል። ወደ ኋላ በነበረው ትውስታ ጄምስ ወደ ሮክ አፓርትመንት ይደርሳል። የክሪስታል ጓደኛ መሆኑንና ስራ እንደሚፈልግም ይነግረዋል። ሮክ በመጀመሪያ ላይ ያስፈራራ ይሞክራል። ነገር ግን ጄምስ በቆራጥነት ይቆማል። ሮክም ካሰበበት በኋላ የጄምስን ሐሳብ ይቀበላል። በማግስቱ ጄምስ ለእናቱ ደውሎ ወደ ቤት እንደማይመጣና እህቱ ሆሊን እንድትንከባከባት ይነግራታል። በዚያም ምሽት ሮክ ማኒና ጄምስን ለቤት ዘረፋ ይወስዳቸዋል። ቀጥሎም ዝርፊያ ወደሚፈጽሙበት ቦታ ሲደርሱ ሮክ ለጄምስ መኪና ውስጥ እንዲቆይና ዘርፈው ሲመለሱ መኪናውን እንዲያሽከረክር ከነገረው በኋላ ወደሚዘርፉበት ቤት ይገባሉ። መኪና ውስጥ እያለ ጄምስም የቤቱ ባለቤት ሮክና ማኒን ቀድሞ አይቷቸው ስለነበር ከኋላቸው ለመያዝ ሲከተላቸው ይመለከታል። ጄምስም የተያዙትን ማኒና ሮክን ለመርዳት ከመኪናው ወርዶ ይሄዳል። ይህ የጄምስ የጀግንነት ተግባር በሮክ ዘንድ ተወዳጅነትን ያተርፍለታል። ቀጥሎም ሮክ ጄምስን ለመዝናናት ወደ ክለብ ይዞት ከሄደ በኋላ የምሽቱን ክፍያ ይሰጠዋል። ከክለቡ ሲወጡ ጄምስና ክሪስታል ወደ አፓርታማው ይሄዳሉ። ጄምስ ከልጅነቱ ጀምሮ ህብረተሰቡ እንደ ጭራቅ እንደሚያየውም ለክሪስታል ይነግራታል። በአሁኑ ጊዜ ጄምስ ከብቸኝነት እስር ተለቆ ወደ ሌላ ክፍል ይወሰዳል። በዚያ ምሽትም ጄምስ ከጎረቤቱ ኮንራድ ጋር ለመነጋገር ይሞክራል። ኮንራድ ግን ችላ ይለዋል። በማግስቱ ጠዋት ጓደኞቹ ኮንራድ ወደ እስር ቤት ከመምጣቱ በፊት 5 ሰዎችን እስር ቤት ከገባ በኋላ ደግሞ 2 ሰዎችን እንደገደለ ኮንራድ የእድሜ ልክ እስራት ላይ እንደሆነና አብዛኞቹ እስረኞች እንደሚፈሩት ይነግሩታል። ይሁን እንጂ ጄምስ ከኮንራድ ጋር ጓደኝነት ለመመስረት ይሞክራል። ነገር ግን ኮንራድ ጄምስን ችላ ማለቱን ይቀጥላል። ከብዙ ሙከራ በኋላ ግን ኮንራድ ጄምስን ያወራዋል። ወደ ኋላ በነበረው ትውስታ ጄምስና ክሪስታል ወደ መደብር ሄደው ዕቃዎች ሲገዙ ያሳየናል። ጄምስም ከመደብሩ የሽያጭ ሰራተኛ ሳራ ጋር ጓደኝነት ይፈጥራል። ይህም ክሪስታልን ስላስቀናት ጄምስን ጎትታ ትወስደዋለች። በኋላ ላይ ሮክ አብረውት ላሉት ሰዎች ጄምስ በጣም ታማኝ እንደሆነና በዚህ ምክንያት እንደሚወደው ይነግራቸዋል። በአሁኑ ጊዜ የጄምስ እናት ልትጎበኘው ወደ እስር ቤት ከመጣች በኋላ የይቅርታ ጊዜው እንደደረሰ ትነግረዋለች። ከዛ በኋላ ጄምስ ከእስር ቤት ሆኖ ግጥም መጻፍ ይጀምራል። ከጽሑፎቹ አንዱንም ለኮንራድ እንዲያነበው ይሰጠዋል። ኮንራድም ካነበበው በኋላ አድናቆቱን በመግለጽ መጽሐፉን እንዲቀጥል ያበረታተዋል። ብዙም ሳይቆይ ክሪስ ከሕክምና ክፍል ተለቆ ወደ እስር ቤት ውስጥ ይመለሳል። ክሪስም ደካማ ይመስል ነበር። ጄምስም ወደሱ በመሄድ ኪለር ጉልበተኝነቱን እንዳይቀጥል ጠንካራ መስሎ መታየት እንዳለበት ለክሪስ ይነግረዋል። ከዚያም ክሪስ ከፍቅረኛው የተላከለትን የመለያየት ደብዳቤ ለጄምስ ያሳየዋል።
ጄምስም የይቅርታ ጊዜው ስለቀረበ ክሪስን አንገቱን እንዲደፋና ከወጣ በኋላ ሌላ ፍቅረኛ እንደሚያገኝ ነግሮት ሊያጽናናው ይሞክራል። ወደ ኋላ በነበረው ትውስታ ማኒና ጄምስ ለሮክ ገንዘብ ለመሰብሰብ ሲሄዱ እንመለከታለን። ነገር ግን የሮክ ገንዘብ ያለበት ሰው ገንዘብ ለመስጠት ፍቃደኛ ሳይሆን ይቀራል። በዚህም ጄምስ ለማስፈራራት ይተኩሳል። ወዲያውም ሁለት ጠባቂዎች መጥተው በቁጥጥር ስር ያውሏቸዋል። ከጠባቂዎቹ ድብደባ በኋላ ጄምስ ተናዶ የጋንግስተሩን መኪና ይሰብረዋል። በዚህ ጊዜም በመኪናው ጀርባ ብዙ የጦር መሳሪያዎች ያገኛሉ። ጄምስም መሸጥ ከቻሉ ብዙ ዋጋ እንደሚያወጣ በማሰብ መሳሪያዎቹን ይወስዷቸዋል። ክሪስታል ቤት ሲደርሱ ጄምስ እና ክሪስታል በግዴለሽነቱ ምክንያት ይጣላሉ። ጄምስም ተናዶ ክሪስታልን በመተው የሚበላ ነገር ለማግኘት ወደ ሳራ መደብር ይሄዳል። ከሳራ ጋርም ተቀምጠው ሲያወሩ ሳራ መደብሩ ያባቷ እንደሆነ ነገር ግን እሱ ሁልጊዜ ስለሚሰክር መደብሩን እሷ እንደምታስተዳድረው ትነግረዋለች። ሳራ ከክሪስታል ጋር ስላለ ግንኙነት ለማወቅ በመጓጓት ጄምስን ትጠይቋለች። ነገር ግን ጄምስ በጥቂቱ ብቻ ይመልስላታል። ቤት ሲመለስም ሮክ የጦር መሳሪያ ከንግድ አጋሩ ላይ ስለሰረቀ ጄምስ ላይ ይጮህበታል። ሮክ ጄምስ የንግድ አጋሩን እንዳሳጣውና መሳሪያዎችን ለንግድ ደህንነታቸው የጠበቀ ስላልሆኑ ራሱ የፈጠረውን ችግር ራሱ እንዲያስተካክለው ይነግረዋል። በአሁኑ ጊዜ ጄምስ ክሪስ ከጊለር ስጋት ነፃ እንዲሆን እስከ ይቅርታ ጊዜው ድረስ ብቻውን እንዲታሰር ፋልተንን ይጠይቀዋል። ነገር ግን ፋልተን ፍቃደኛ ሳይሆን ይቀራል። ብዙ ሳይቆይ ጊለር እስር ቤት ውስጥ ጄምስን ይፈታተነዋል። ነገር ግን ጄምስ ችላ ይለዋል። ወደ ኋላ በነበረው ትውስታ ጄምስ እና ሳራ በመንገድ ላይ እየሄዱ ሲያወሩ እንመለከታለን። ጄምስ ሁልጊዜም በቁጣ የተሞላ ልጅ እንደነበረና ከ6 ዓመቱ ጀምሮ በማረሚያ ተቋማት ውስጥ እንደነበረ ይነግራታል። ከዛ በኋላ ሁለቱ ወደ ሳራ ቤት ይሄዳሉ። በጄምስ አለመኖር ክሪስታልና ሮክ አብረው ለብቻቸው ጊዜ ያሳልፋሉ። በአሁኑ ጊዜ ክሪስ በይቅርታ ችሎቱ ላይ ተቀባይነት ሳያገኝ ይቀራል። ይህንን መጥፎ ዜና ሲሰማ ጄምስ ይበሳጭና መጽሐፎቹን በክፍል ውስጥ ይወረውራቸዋል። ወደ ኋላ በነበረው ትውስታ ጄምስ ለሳራ ከምትኖርበት መጥፎ ሰፈር እንደሚያወጣት ቃል ይገባላታል። ብዙም ሳይቆይ ጄምስ እቃዎቹን ለማዘጋጀት ወደ አፓርታማው ሲሄድ ክሪስታል እንደሷ አይነት ሴት በጭራሽ እንደማያገኝ እየነገረችው ትበሳጭበታለች። ነገር ግን ጄምስ ችላ ብሏት ይሄዳል። ከአፓርታማው ውጭ ጄምስ ሮክና አጋሩ ድሩንን ያገኛቸዋል። ሮክም ዛሬ ማታ የመሳሪያና ገንዘብ ልውውጥ እንዳላቸው ነግሮት የዚህ ስምምነት አካል መሆን ይፈልግ እንደሆነ ይጠይቋል። ጄምስም ካመነታ በኋላ ነገር ግን ይህ የመጨረሻ ጊዜ እንደሆነ ለሮክ ነግሮት ይስማማል። በአሁኑ ጊዜ ትዕይንት እስረኞቹ ለቆጠራ ሲወጡ ክሪስ አንሶላ ተጠቅሞ ራሱን ይሰቅላል። ጄምስም በዚህ ተናዶ ጊለርን ይመተዋል። ሆኖም በፍልሚያ ውስጥ ሲያውቅ ፋልተንን ይመተዋል። ይህንን በማድረጉም ጄምስ እንደ ቅጣት ወደ ብቸኝነት እስር ቤት ይወረወራል። ፋልተንም ክሪስ አደጋ ላይ መሆኑን የጄምስን ማስጠንቀቂያ ለመስማት ፈቃደኛ ባለመሆኑ በእጅጉ ይጸጸታል። ወደ ኋላ በነበረው ትውስታ ጄምስ እና ድሩን በጦር መሳሪያ ልውውጥ ላይ ያሉ ብዙም ሳይቆይ የተኩስ ልውውጥ ይፈጠራል። ይህም ፖሊሶችን ወደ ስፍራው እንዲመጡ ያደርጋቸዋል። ድሩንና ጄምስም ከቦታው ይሸሻሉ። ድሩን ተሽከርካሪያቸው ተለይቶ ስለሚታወቅ ከከተማ መውጣት እንዳለባቸው ይነግረዋል። ጄምስም ወደ ሳራ ሮጦ በመሄድ እቃዎቿን በፍጥነት ሰብስባ ከሱ ጋር እንድትሸሽ ይነግራታል። ነገር ግን ሳራ ፍቃደኛ ሳትሆን ትቀራለች። በአሁኑ ጊዜ ፋልተን የክሪስን ሞት አስመልክቶ በኮሚቴው ጥያቄ ይቀርብለታል። በተመሳሳይ ሰዓትም ብዙም ሳይቆይ ጄምስ በእስር ቤት ግቢ ውስጥ ጠብ ውስጥ ይገባል። ነገር ግን ኮንራድ ጣልቃ በመግባት የይቅርታ ችሎቱ ነገ እንደሆነና ጸባይ ካላሳየ ነፃነቱን የማግኘት እድሉን እንደሚያጣ ይነግረዋል። በማግስቱ በጄምስ የይቅርታ ችሎት ላይ በክሪስ ሞትና ባለፉት ውሳኔዎቹ መጸጸቱን አምኖ ኮሚቴው የሚወሰነውን ማንኛውንም ውሳኔ ለመቀበል ዝግጁ መሆኑን ይናገራል። ብዙም ሳይቆይ የጄምስ ይቅርታ ይጸድቅና ጄምስ ከእስር ቤት ይለቀቃል። ወደ ኋላ በነበረው ትውስታ ጄምስ እንዴት እንደታሰረና በፖሊስ ቁጥጥር ውስጥ እንደዋለ እንመለከታለን። በአሁኑ ጊዜ ጄምስ ከእስር ቤት እንደወጣ እናቱና እህቱ ይቀበሉታል። ብዙም ሳይቆይ ጄምስ በአንድ መደብር ውስጥ መስራት ይጀምራል። የቀድሞ ጓደኞቹ በድጋሚ ወደ ቀድሞ የሌብነት ስራ ውስጥ እንዲገባ ስምምነት ያቀርቡለታል። ነገር ግን በዚህ ጊዜ ንጹህ ለመሆን እንደሚፈልግ ነግሯቸው ፍቃደኛ ሳይሆን ይቀራል። ከዚያም ጄምስ የሳራን መደብር ሲጎበኝ እንደተዘጋ ይረዳል። የሳራ አባትም አዲሱን አድራሻዋን ይሰጠዋል። ጄምስም እዛ ሲደርስ ሳራ ለጋብቻ ታጭታ ያገኛታል። ሳራም ጄምስን ስታገኘው በደስታ ትቀበለውና ወደ ውስጥ ገብተው ማውራት ይጀምራሉ። ጄምስም በእስር ቤት ውስጥ ግጥም እንደጻፈ ከነገራት በኋላ በቀድሞ ህይወቱ ስለሚፈተን ከከተማ መውጣት እንዳለበት ወደ ኒውዮርክ ለመሄድም እንዳቀደ፣ ነገር ግን ኒውዮርክ ለመኖር ውድ ስለሆነ ገንዘብ እንደሚያስፈልገው ይነግራታል። ከዚያም ሳራ ጄምስን ከግጥሞቹ አንዱን እንዲያነብላት ትጠይቀዋለች። ጄምስም ለሳራ ግጥሙን እያነበበ የመጨረሻው ትዕይንት ጄምስ ሲሰራና ኒውዮርክ ሲቲ የሚል ስያሜ በተለጠፈበት ፖስታ ውስጥ ገንዘብ ሲቆጥብ እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።